ዛሬ ይሄን ቆፍረን እንግዲህ ዘርተን ነው የምናመሸው ማለት ነው። ቢስሚላህ በጣም ከባድ ነው። እኔ ግን እንዳለ ሙሉውን ግቢን አታክልት ባታክልት ተላረክ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንቺ ነው እንጂ አርበን ቁጭ በያለ በዩቲዩብ ተከታታዮች ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ያው ይዤላችሁ ብቅ ያልኩት ማለት ነው ግቢያችሁን ወላሂ ላዚም ሩፍ አይዲያ አላለ በትንሽ ነገር መቋጣት እኔ ገድሻለሁ። አንቺ ታይ ወጣሽ ማለት ነው። የቆፈርኩ ብታውኝ የሆነች ዲቃላ ነገር ማሽስት ይወጣ ድረስ ነው የቆፈርኩት ማለት ነው። እና ከፈደር ሳይል አንዳንድ ጊዜ መዝናኛ ምናምን ይሆናል ማለት ነው። ጉዲ ልጅ ጋር ደርቆም ባይታ እንደዚህ ሳሙና ምናምን ሲፈቀፈቅ በቃ ፈቅፍቅ እሞታለሁ ብላ ታይደሳ ለስራ እኮ ነው የሚያደርገው እንጂ ይኸውላችሁ እንደዚህ እየቆፈርኩኝ በመሀል እሷ ጋር ተጣልተን ወደ ልጅቱ ዘንድ ሂጄ ነው ማለት ነው። ብታው እየቆፈርኩ ልቤ ዝቅ እስኪል ድረስ ነው እየቆፈርኩት ማለት ነው። እና አልሐምዱሊላህ እንኳንም ያኔ ማለት ዝራታችሁ ያላችሁት ነገር ብታውቱ ምንም ብትሉ እንትን ይላል ማለት ነው። እና ይኸውላችሁ ቆሻሻውን እያጸዳሁ ምናምን በቃ ታከፍልና እዛ ጋር ደግሞ ሽምብራም አለ ምንም ሲል በቃ ደስ የሚል እንትን አለው ማለት ነው። በራሳችሁ የራሳችሁ መንገድ የምትሄዱበት በራሳችሁ በቃ አለ አይደለ ፕሮግራማችሁን ይዛችሁ ስትንቀሳቀሱ ደስ ይላል። እና ይሄን ይመስልላችኋል። እየቆፈርኩ ነው ዛሬ ማለት ነው። ቆፍሬ ያው አስተካክዬ ታውቃላችሁ ማለት ነው። ግን ብቻ ልክም ያደርጋል። ምን ልዝራው እስኪ እናንተ ፍረዱኝ ማለት ነው። አንዲት እንዲህ ነው አንድ በዛረው ነው ማለት ነው። ወላሂ በጣም እኔ እንጃ አሁን ምን ልቆፍርና ምን ልዝራው እያልኩታው ጭንቅንቅ ብያለሁ። እስኪ እናንተ የሆነ ነገር ዝሩ ደስ የሚል ነገር በሉኝ ማለት ነው። እና እስኪ የሁላችሁ በኮሜንታችሁ ሀሳቡኝ ማለት ነው። እንደዘራችሁ የሚገርም ስራ እየሰራው ነው ማለት ነው። በጣም የሚገርም ማለት ነው። እዛ ላይ ያለው ሽምብራ ነው። ሽምብራው ደግሞ ዝም ብሎ አጋቷል እንጂ አልያዘም። እና ምን እንደሚበራ ራሱ ግራ ገብቶኛል። እስኪ እናንተ ማለት ነው በኮሜንት ይሄንን ዝሪው ይሄን እንደዚህ ታረጁ ይሄ ይሆናል ብላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ዛሬ እየቆፈርኩ አለ አይደል ድክም ብሎኛል ብትለኝ ማለት ነው። ደግሞ እኮ ነው እጌታው ራሱ ማለት ነው በቃ ና ግባና ውጣ እምቢ ብሎ ማለት ነው። እጌታው ራሱ ውልቅ እያለ ድክም አድርጎኝ በቃ ስንስቅ ምንም ስል ወደ በጣም ደክሞኝ ማለት ነው። በመሀል ስልክ እያደረኩ እልሙሁም ጨርሼዋለሁ። ማሻአላ በጣም ደስ ይላል ማለት እኔ እንጨት እንትኖቹን አታክልቶቹን እነዛን እንዳይበላሹ ብዬ በእንጨት እንትን እያደረኳቸው ነው ማለት ነው። እንጨት አምጥቼ ወደ ላይ ቀጥ እያደረኳቸው ነው። ግን መቆፈር ቢስሚላህ እንዲሁ እናንተ መቆፈር ትችላላችሁ። ይላችሁ ገበሬ በሆንማ በቃ አሰራህ አድምቼ ነበር በቃ አይደለ ሀብታም የምሆነው ማለት ነው። እና በጣም ያስቃል የኛ ነገር ከብዳል። ይኸው ውድና ተከበራችሁ እየቆፈርኩ ነው። ቆይ ቆፍሬ ስጨርስ ከእንደገና ቀርጿል እንጂ ያሽኔ ነኔ ማስተር ጋቢራው እና ወዶች እዚህ ላይ በጣም ደክሞኝ ማለት ነው። ደክሞኝ ነበረ ትንሽ ሰራ እያደረኩ ነው እያቆራረጥኩ አራሙን እያረምኩ ምናምን ታውስ በጣም ነው የማሳዝነው ማለት ነው። እና የሚዘራውን ነገር እስኪ በእናንተ በኮሜንት ላይ አስቀምጡልኝ። እኔ ደግሞ ዘራለሁ ማለት ነው። እስኪ ሁላችሁም ላይክ እና ሰብስክራይብ ያደረጋችሁ ደግሞ አትርሱ
ማለት አበረታቱኝ ጎበዝ ነሽ ምናምን የምትሉኝ ካላችሁ ሰነፍ ነሽ የምትሉኝ ካላችሁ ማለት ነው። ግን የሚያስቀው ነገር ጌታ በቃ አልቆፍርልኝ ብለው ብታው ደክም ብዬ ነው የቆፈርኩት ማለት ነው። እና ማሻአላህ ተባረክ ረህማን ያው በቤታችሁ በራሳችሁ ሀሳብ በራሳችሁ መንገድ ቁርአን ውስጥ በጣም ከሚያስፈሩኝና ድንጋጤን ከሚፈጥሩብኝ የቁርአን አያዎች ውስጥ አንዱ ይሄ ነው። ወቂለ የውመ ነንሳኩም ከማ ነሲቱም ሊቃአ የውሚኩም ሃዛ። ይህን ቀን በመርሳታችሁ ከጌታችሁ ጋር የምትገናኙባትን እቺን ቀን በመዘንጋታችሁ ዛሬ እኛ እናንተ እንረሳችኋለን እንተዋችኋለን ይባላሉ። ያ በምድር ላይ ስንወድቅ ሲያነሳ ስንታመም ሲያድነን አስታውሱኝ አስታውሳችኋለሁና እያለ ሲጣራና ሲያበረታታ የነበረ ጌታ እናት ልጇን የምትረሳበት ወንድም ደግሞ ወንድሙን የሚከዳበትን ያንን ቀን በመርሳታቸው ዛሬኛ እናንተ እንረሳችኋለን እንተዋችኋለን ይባላሉ። በአንድ በኩል አንዱ ጀነትን መግባት ብቻ ሳይሆን የጌታውን ፊት በማየት ሲታደል የፈለገውን በማግኘት ሲከበር፣ በሌላ በኩል ደግሞ ሌላኛው ጌታው ረስቶታልና ማንም አያስታውሰው ተትቷል እንዲርቅ ተደርጓልና ማንም አያቀርበውም። ታዲያ በዛች በመሰብሰቢያዋ በመቆሚያዋ በሂሳቧ ቀን አላህን ያገኘ ምን አለ? አላህን ያድርስ። እና ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችን ይመስላል የሚገርም ስራ እየሰራው ነው ማለት ነው። ብታው ጌታው እየወለቀ በቃ ችግር አድርጎ እንድትሉ ብሎኝ ማለት ነው። በቃ አሰራሃ ጨርሼዋለሁ ማለት ነው። በጣም አልፊ ነው ግን ማሻአላ በጣም ተሰዋለ ቆፍሬን ቢያስ አስቀምጫለሁ ግን ምን እንደሚሰራ ብቻ አላውቅም እንጂ ሌላውን በቃ ግቢ እንዳለ ቆፍር ያለው በልኝ ቆፈርኩኝ ማለት ነው። እናንተ ደግሞ ላይክ እና ሰብስክራይብ አትርሱ። እስኪ አንዳንድ ጊዜ ደግሞ ኮሜንቱልኝ ማለት ነው። ምዘራውን ነገር ኮሜንት በሀሳባችሁ ሀሳብ ማለት ሀሳብ እኮ ጥሩ ነው ለማንኛውም ሰው ማለት ነው። ወላሂ ሀሳብ መመንጨት ማለት በጣም እኔ እንጃ ለሰው ልጅ እና ይኸውላችሁ አንድ ጥንድ በጣም ነው የሚስብ ቆፍረን ወይኔ እንትኑ አትይዥ ወዲህ ሽንብራው ዛሬ ይሄው ቆፍሬ ይሄን እንዴት አድርጌዋለሁ ማለት ነው። ውድና የተከበራችሁ ፍጉ ያው ፍጉን ፈልጌው ነው። ይሄ ሀብሀብ ነው ደግሞ ሀብሀቡን ላሳያችሁ ማለት ነው። እንግዲህ ኢንሻአላህ እንዲያፈራ ነው ዱአ የሚደረገው ማለት ነው። ይሄ ደግሞ ሽምብራ ነው። ይሄ ሽምብራው በጣም ነው የሚያምረው ለነገራችሁ። እምቡጥ ይዟል። እምቡጡን ስንበላ ነው ቆይቻለሁ ማለት ነው። ይሄው በጣም ነው የሚያምረው እና ይኸውላችሁ በቃ ይኸውላችሁ ማለት ነው። ኢንሻአላህ ደግሞ ሲያፈራ ደግሞ ታያችኋለሁ። ይሄ ማሳው ነው ቆፍሬ እንዳጠቃላይ ማለት ነው ቆፍሬዋለሁ። መረማመጃችን ብቻ ክፍተት አስቀርቼ እንዳለ ቆፍሬዋለሁ ማለት ነው። የዛሬው አትክልት ልማት ነው ማለት ነው።